አባዬ ይሄ ምንድነው? ማድረገው ምንም ባታደርግስ እኔ እናቷ እያለሁ ለሷ የሚሆን ወንጀል አጣለው ብለሽ ነው? አባዬ ምንም ማድረግ ዝም አየሽ አይደል? አንቺን ለማጥመድ ለኔ ምን ያህል ቀላል እንደሆነ አሁን በቁጥጥር ይሰራሽ። ከዛሬ በኋላ ከዚህ ቤት ነው መንቀሬ ማስወጣሽ። እሺ? ለምን ይዘኛል? ኮሽ አሁን ከዚህ የመሰለ ህይወት አውጥቼ ምን ላበላሽ ነው? ምን ብዬሽ ነበር? ምንድነው አባዬ? እሺ እባክሽ ምንድነው? ምግብ እንደተበላሸ ተደብቀሽ ነበር። አርቦኝ ነው እኮ አባዬ። ምን ይሄ ምንድነው? ይሄ ምንድነው? ሲጋራ ነው። እሱንማ አየሁት። አንቺ ቁም ሳጥን ውስጥ ምን ይሰራል? እኔ ምንም ማውቀው ነገር የለም። መቼም አንተ አምጥተህ ልብስ ውስጥ ከተትከው አትይኝም አይደለ? አባዬ መነኝ እኔ አይደለሁም። እኔ ምንም ማውቀው ነገር የለም። እኔ እኮ ነገር ያለው እሷን መቅጣት አትችልም እንጂ ልጅ ተበላሽታለች ብዬ ነበር። እኔ እዚህ ደረጃ ላይ ደርሳለች ብዬ መቼ አሰብኩ? ሳሪ እውነቴን ነው አባዬ። እኔ ምንም ማውቀው ነገር የለም። እኔ የምትውሉበት ቦታ ጥሩ አይደለም ስለ ተከታተላ ስለ እኔን ክፉ አድርጋ ነው የምታየው። እሷ እንደሆነ እንደ እናት አንድም ቀን አይታኝ አታውቅም። ስቆጣት ስናገራት እንኳን ገላምጣ ነው የምታየው። ይኸው መጨረሻው ነው። አንቺ ንገሪኝ፣ እንደዚህ ተራ ህይወት ጀምረሻል? ማጨስ ጀምረሻል? ግሩሜ ደግሞ እሷ ጭሳለሁ እንድትል ነው እንደፈለገው። ባታጨስ ቁም ሳጥን ውስጥ ለምን ደበቀችው? ውጪ ሳራ፣ ውጪ! ምንድነው? ምንድነው? እኔ ምንም ማውቀው ነገር የለም አባዬ። ምንድነው የማየው ነገር የለም። አንቺ ቆይ ጠግበሻል በጣም። እሺ አባዬ ምንም ማውቀው ነገር የለም። ዝም በይ። እሺ የኛ ሐሳቢ ምግብ እየደበቅሽ ወስድሽ ትሰጫታለሽ አይደል? ዛሬ እኮ ሙሉ ቀን ስላልበላች አሳዘነ። አንቺ ማን አባሽ ሐሳብ ያደረገሽ? አይ እኔ ራበኝ ስትለኝ። አንቺ ልጅ ለዚች ልጅ ጠበቃ መሆን አቁሚ ብዬሻለሁ። እስኪ አሁን ሂጂና ከአባቷ እጅ አስጥያት። ምን አድርገው ነው? ምንም ባታደርግስ እኔ እናቷ እያለሁ ለእሷ የሚሆን ወንጀል አጣለው ብለሽ ነው? ግን አታሳዝንሽም? ለምን ያለ ጥፋቷ እንደዚህ ታሰቃያታለሽ? ሰምኛልሽ አንቺ ገረድ። ለዚች ልጅ ድጋሜ ስታዝኝላት ባይ ከዚህ ቤት እንደማባረሽ ወቂ። እሺ እሺ በቃ ተይ። በጣም ጥሩ ጎበዝ። አሁን የተግባባን ይመስለኛል አይደል? አዎ ተግባብተናል። ውይ የዚች ልጅ ጮት ራሴ ነው ያሳመመኝ። እስኪ ግቢና ቆንጆ ሻይ አፍይልኝ ቶሎ። እሺ ትናደድብኛለህ ብዬ እኮ ዝም አልኩኝ። ጎዳት እንዴ? ሱስ ከሚጎዳት በላይ መቼ ምን ያህል ጎዳት። መቼ እዚሁ ገብታ እኮ እንደዘፈቀች አላውቅላትም። እኔማ ቆየሁኝ ካወኩ። አንቺማ ቀድመሽ ተናገርሻል። እኔ ነኝ እንጂ አልሰማ ያልኩት። መቼ እዚህ ነገር ውስጥ ትገባለች ብዬ አስቤ ያውቅ ነበር። እሷ ምን ታደርግ ብለህ ነው? ጊዜው እኮ ነው። ከዚህ በኋላም ከተቆጣጠርካት መመለስ እንችላለን። ከዚህ በኋላ አይኔን ከሷ ላይ አላነሳም። ከዚህ በኋላ እሷ ላይ የምታየው ማንኛውም መጥፎ ነገር ትነግሪኛለሽ። እኔ ማሂ ጥሩ ልጅ ሆና እንድታደርግ ነው የምፈልገው። አንተ ስራ ስለሚበዛብህ ከዚህ በኋላ እኔ እቆጣጠራታለሁ። ደግሞ ለዛ ነው እኮ እንደዚህ አይነት ቦታ ያገኘኋት ስለምቆጣጠራት። ይቅርታ እሺ የኔ ፍቅር። አንቺ እኮ ስነግሪኝ አልሰማ ያልኩት የእሷ ነፃነት መጋፋት ይሆንብኛል ብዬ ነው። አውቃለሁ ግሩሜ፣
ግን በዚህ እድሜ ያለ ልጅ በጣም ለቀቅ መደረግ የለበትም። ያዝ መደረግ አለበት። ከዚህ በኋላ በደንብ ተከታትለን እንመልሳታለን። እሺ አንቺም ለሷ ጥሩ ሀሳብ ስላለሽ ደስ ብሎኛል። እሺ ፍቅር ተው እንጂ ግሩሜ፣ ባልወልዳትም እኮ ልጄ ናት። መጥፎ ነገሮች ስትገባ እያየሁ ዝም እላለሁ እንዴ? ይሻላል። ወዴት ነው እንዴ? ማህሌት ክፍል ምግብ የበላችበትን ሰሃን ላመጣ። አርፈሽ ተቀመጪ፣ በኋላ ትወስጂዋለሽ። እሺ ግቢ። አየሽ አይደል? አንቺን ለማጥመድ ለኔ ምን ያህል ቀላል እንደሆነ አሁን በቁጥጥር ስር ነሽ። ማሂ ወዴት ማህሌት ምሳውን ረስተው ሄደሽ ላቀብላት። ይቴ ረዛ አሽቃባጭ አታሽቃብጪ። አብረሽ ተቀመጪ። ቁርስን በደንብ እኮ አልበላችም እትዬ። ታዲያ አንቺ ምን አገባሽ? አንቺ ልጅ ነግሬሻለሁ። እቺ ልጅ መንከባከብ አቁሚ። ከዛሬ በኋላ ከዚህ ቤት ነው መንቀሬ ማስወጣሽ። እሺ? ለመንከባከብ እኮ ፈልጌ አይደለም፣ ግን ረስታው ስለሄደች ነው። ታዲያ ትርሳዋ። አንቺ ልብሽ እስኪወልቅ እንደዚህ ምን አስሮጠሽ? እስኪቢ። አረ እንደው ምን አቃጣይ ናት። የኔ ፍቅር ቆይ ትንሽ መንገድ ክፍት አልነበረ። ምንድነው ዛሬ ደግሞ ክላስ አትገቢም እንዴ? እባክህ እንደዚሁ ብቻዬን መሆን ምናምን ስለፈለኩኝ ነው። ወይ ይቅርታ። ታዲያ ልልልሽ? እኔ እንደዛ አላልኩም። አንተማ እኮ ሰላም ነህ። እንደዚህ አለ አይደል? በቃ ብቻዬን መሆን ስለፈለኩኝ ነው። ከግርግሩ ምናምን ብቻሽን መሆን ስለፈለግሽ ብቻማ አይመስለኝም። የሆነ ነገርማ ሆነሻል። ምንም አልሆንኩም። ዝም ብለህ ቀፈኝ እስቲ። የኔ ፍቅር ዛሬ ደግሞ ቤት የተፈጠረ ነገር አለ እንዴ? ያቺ እናትሽ ምን አደረገችሽ? ኪራ በጣም ነው የደከመኝ። በቃ በጣም ሁሉም ነገር ነው ያስጠላኝ። አንተ ጋር መጥቼ ተመሳሳይ ወሬ ነው የማወራው። እንዲህ ተደርጎብኝ አይደለም እንደዚህ ተደርጎልኝ ሰው እንደዚህ ተደርጎብኝ ብዬ ነው አንተ ጋር ራሱ መጥቼ የማወራው። አይዞሽ የኔ እናት ያልፋል። መቼ ነው የሚያልፈው? ዛሬ ነገ? ይሄ እኮ የሚያልፈው ጊዜ የኔ እድሜ ነው፣ የኔ ደስታ፣ የኔ ወጣትነት እኮ ነው። አውቃለሁ። መጥቻለሁ። እኔ ፍቅር በጣም አምሮብሻል። እኔ አንተ ሚስት ውብ እኮ ነኝ። ብሎስ በምርጬ እኮ ሳይሽ እኮ በምርጬ እንዳልሳትኩ ነው የምረዳው።
አፈስክ መቼስ የኔ መሰለ ውበት በየኔ ወረኛ ቁጭ በይ እስቲ። ጠዋት በጣም ተናደደ ስለነበር ላዝናና ብዬ እኮ የኔ ሐሳብ ሚስት አሁን ቆንጆ ምሳ እንድትጋብዘኝ የምፈልገው። ይቻላል፣ ግን ያው ልብስ እስከምቀይር አስጠብቅሻለሁ። እድሜ ዘመኔንም ቢሆን እጠብቃለሁ። እሺ ፍቅር፣ ውድ እኮ ነሽ ሚስት። እኔ የምልህ ግሩሜ፣ ወይ የኔ ፍቅር፣ የማህሌት ነገር በጣም ያሳስበኛል። አሁን እድሜዋ በወንዶች የምትከበብበት ሰዓት ነው። እሷ ደግሞ ከቤት ስትወጣ ግልጥልጥ ያለ ልብስ ነው ለብሳ የምትሄደው። ተይኝ፣ ስለሷ ልጅ ምንም ነገር መስማት አልፈልግም። ተው እንጂ የኔ ፍቅር፣ ልጅህ እኮ ናት። የምታደርገውን ነገር መከታተል አለብን። እኔማ ጨዋ አንገቷን የደፋች ልጅ ናት ብዬ ለስንቱ ስጎርር፣ በዚህ ልክማ ጉድ ሰራኛለች ብዬ መቼ አስቤ ነበር። እኔም ስለሱ ነው የማወራ የኔ ፍቅር። ገና ብዙ ጉድ እንዳትሰራ እንፈራለሁ። ከዚህ በላይ ምን ጉድ ትሰራኛለች? እስቲ አስቡ ሳል በዚህ እድሜዋ ሱስ መግባት ምን ይሉታል? ተው እንጂ ግሩሜ፣ ሴት መሆኗን አትርሳ እንጂ። እና ሴት መሆኗ ምን? አይ ያው አንድ ነገር ይዛብህ እንዳትመጣ ብዬ እኮ ማለት እርግዝና ምናምን እንዳይፈጠር እኮ ብዬ ፈርቼ ነው። ምን? አይ አሁን እኮ ሆኗል ማለት አይደለም፣ ግን መጠንቀቁ አይከፋም። በዚህ ልክ ከመስመር ወጣለች እንዴ ሳሪ? አንተም እኮ ስራ ነው የምትውለው፣ ስለማታያት ነው እንጂ ማይ በጣም ተቀይራለች። እሺ ምንድን ነው ማድረግ ያለብን? እኔ እንጃ የኔ ፍቅር፣ ግን በዚህ ልክ ትምህርቷን ከተወች እራሷን መጠበቅ ካቆመች አንድ ባለሀብት ፈልገን ልንድራት ይሻላል። ምን ነው ሳሪ፣ ሌላ መልካም ሀሳብ ጠፍቶ? ምን ላድርግ የኔ ፍቅር፣ ስሟ ከጠፋ ማንም እሷን ሊያገባት አይፈልግም። አሁን ደግሞ ማሄ ከተለያዩ ጎረምሶች ጋር ስትሄድ ነው ማየት። ቢሆንም ከዚህ መንገድ መመለስ እንጂ ያለብን ሌላ እሷ የማትወጣው ችግር ውስጥ መክተት የለብንም ካልክሽ። እኔ ግን ተናግሬያለሁ። አሁን በል ተነስና ለብሰን ቀይርና ምሳዬን ጋብዘኝ። እሺ ጥብሽ ገና ይሄን በር ሳይሆን ነው የሚያስጠላኝ። ታገሽ የኔ ፍቅር፣ ትንሽ ጊዜ እኮ ነው። ዩኒቨርሲቲ እኮ ልትገቢ ነው። አንድ አመት ሙሉ ትንሽ እኮ ነው፣ መታገስ አለብሽ። ለምን ይዘኝ አጣ? ቢሆንማ ለኔም ደስተኛ ነበር እኮ። የቀለድኩ አይደለም እኮ። እሺ አሁን ከዚህ የመሰለ ህይወት አውጥቼ ምን ላበላሽ ነው? እኔ እኮ አራበኝም። እኔ እኮ የምፈልገው ሰላም ነው። አሁን የሚታይሽ ያጣሽውን ነገር እንጂ እኮ ያገኘሽውን ነገር አይደለም። ደም ጨቀጨቅኩ አይደለም። ልግባልክ መሰለኝ። ማሂ እወድሻለሁ። እኔም በጣም ነው የምወድህ። እሺ ማዘርን ሰላም በለኝ። እሺ እንሻል። ቻው። በገዛ ቤት እንደዚህ መሰቀቅ አለብኝ እንዴ? አይ የለብሽም፣ ግን ደግሞ ታውቂያለሽ እሷ ምን እንደምትል። ቆይ እኔ እኮ ግርም የሚለኝ አባቴ በዚህ ልክ እሷን ማመኑ። እሷ የምትነግረውን እየሰማ ስለሆነ እኮ ነው። አንድ ቀን ደግሞ ማውቁ አይቀርም። ይማ አንድ ቀን እውነቱን እንዳለ ፍርጥርጥ አድርጌ ልነግረውልኝ ያለው ደስታ ደግሞ እንዳይበላሽ ይፈራል። አንቺ ባትነግሪውም እኮ እውነቱ መውጣቱ አይቀርም። ቆይ እሺ በምን አይነት መንገድ? ሳሪ መጣሽ እንዴ? ለአንቺ ለየት ያለ ምግብ ነው የምትሰራልሽ? ኧረ አይደለም። አይደለም። እኛ ታዲያ ምግብ በልተናል እንዴ? አይ ለራት የሰራሁት ስለሆነ ነው። ለካ እኛ ከአንቺ የተረፈው ነው የምንበላው። ኧረ እንደዛ አይደለም እትዬ፣ ቀን ምግብ ስላልበላች እኮ ነው። ምን ብዬሽ ነበር? ምን ብዬሽ ነበር?
የኔ ፍቅር እንዴት ነህልኝ? ያው እዚህ ቤት ያለውን ነገር ታውቀው አይደል? እንዴት ብዬ ከቤት ልውጣ? በምንፈልገው መንገድ እየሄደ ነው። ብዙም ጊዜ ይወስድብን። ጨርሻለሁ። እኔም እኮ ናፍቀኸኛል፣ ግን ከስንት ጊዜ በኋላ ይሄን ጀዝባ ሰውዬ ከነ ልጁ አጠፋቸዋለሁ። ከዛ እኔ እናንተ በፍቅር አብረን እንኖራለን። እኔም በጣም ናፍቀኸኛል። እሺ ቆይ መች ነው እቅፍ ውስጥ የምገባው? በቃ ነገ እመጣለሁ። ተዘጋጅተህ ጠብቀኝ። እሺ እወድሃለሁ። ባይ። ምሩዬ እንዴት ነሽ? አዛል እንዴት ናቸው? ተሻላቸው? ምን ነው ደነገጥሽ? ትላንትና አሟቸዋል ስትይ የሰማውን ሲሆን ነበር ነው ወይስ ተሳሳትኩ? አይ አልተሳሳትሽም። እና ታዲያ ምን ነው ተገረምሽ? አይ አልተገረምኩም። እና እንዴት ናቸው በእናትሽ? ደህና ናት እግዚአብሔር ይመስገን። እኔማ በእናትሽ በገንዘብ እንኳን አላገዝኩሽም። ያው በጊዜው ገንዘብ አልነበረኝ። አሁን ግን ልስጥሽና ትልኪላቸዋለሽ። እሺ አሁንማ በቃ ታከመች፣ ደህና ናት። ገንዘብም አያስፈልገኝም። ምን ሆነሽ ነው? ገንዘብ አያስፈልገኝም ይባላል እንዴ? ቆንጆ እንኪያሽ ለሆነ ነገር ይቻል። እሺ ለእኔ ነው? አሁን አንቺ ነው ልወስደው? ምን ሆነሽ ነው? አዎ ውሰጂው። ውሰድ። እኔ ቆንጆ ያንቺ ነው ካልኩሽ በቃ ያንቺ ነው እኮ። እሺ ከዛስ? ከዛስ ማለት ምን እንዳደርግልሽ ነው የምትፈልጊው? አራዳ ሆነሽ ቆንጆ። ምን መሰለሽ ማሂ ዛሬ ትምህርት እንዴት ነበር? እየጠየቅሽ ይቻላል እንዴ? ጥሩ ነበር። እንዴት ነው የሚያደርግሽ? በስርዓት አትመልሽም እንዴ? ተዋት እባክህ። ቀን ተጣልተን ስለነበር እስካሁን አኩርፋኝ ነው የሚሆነው። እንዴ ምን አገናኛችሁ? ቆይ ጠብ ደረጃ የሚያደርስ ክፍሌ ድረስ ተከትላ መታ ነው። አንቺ አይመለከትሽም። በገንዘብ የገዛሽ ሴት ነሽ። አጉል እናትና ታያጫውትሻለች። ብታይ በጣም ነው የከፋኝ። ደግሞ በዛ ላይ እኔን መቆጣታችሁ ምን ያለች? ካላመንክ ምሕረትን ጠይቃት። እሷ ናት ያጽናናችኝ። በፈጣሪስ ምን አይነት ውሸት ነው የምትዋሺ? ቆይ አንቺ ትልቅ ሰው አይደለሽ እንዴ? እንደውም ምህረት እንጠራታለሁ። ምህረት ተቀመጭ። ምህረት ንገሪው ቅድም እንዴት ተሳድበኝ እንደነበረ። ተናገሪያ ምህረት ንገሪው። ያየሽው ነገር አለ? ንገሪኝ እያልኩሽ ነው እኮ። ያየሽው ነገር አለ ወይ? አንቺ ምህረት ተናገሪ። ቅድም እንዴት ታናገሪ እንደነበር ተናገሪ። ለምን አትነግሪኝም? ተናገሪ እንጂ። በቃ ማይ ከዚህ በላይ ልጅቷን አታስጨንቂያት። ፈርታ ነው የሚሆነው። ምህረት ተነሽና ግቢ። ቶሎ እየከፋኝ አይደለም፣ ግን ሁለታችሁም ተባብራችሁ የብቸኝነት ስሜት እንዲሰማኝ ያደረጋችሁ። ከዚህ በኋላ መቼም ቢሆን ቤተሰባዊነት ስሜት አይሰማኝም።
አያ አይደል ሁሌ በዚህ ሰዓት ቴክስት ጻጻፍና ስትጀናጀን ነው ማያት። ይሄ ጉድህን። ቆይ ምንድነው የምታወሪው? ዝም በይ አንቺ። ዝም በይ አምጪ እስቲ ስልክሽ። ጭራሽ በዚህ ሰዓት የኔ ፍቅር ነው ቴክስት ጻፍልሻል። እኔ ምንም አውቀው ዝም በይ ዝም በይ አንቺ። እኔ አንቺን ለማስተማር ደፋ ቀና እላለሁ። ከማንም ጎረምሳ ጋር በየጠጋጠጉ ትዞሪልኛለሽ። ዝም በይ። እኔ ምንም አውቀው ነገር የለም። አውቃ ነው። ዝም በይ። ዞርበልኝ ወደዛ ጫሜ እንዳትነኪኝ። አትንኪኝ እኮ ይቅርታ ማሂ። ምን ላድርግሽ? ታውቂያት የለ ለዛ እኮ ነው ዝም ያልኩት። እኔ እኮ ምንም አድርጊልኝ አላልኩሽም። አትሊስት እውነቱን ተናገሪ ነው ያልኩሽ። አትንኪኝ። ጓደኛዬ ሆንሽ መስሎኝ ነበር። ለካ አንቺም እናቴም ያው ናችሁ። አትንኪኝ። እንዳሰብሽ እኮ አይደለም። አስፈራርታኝ እኮ ነው። ላለመናገር እኮ አይደለም አንቺ ካንቺ ከዚህ ወዲያ ምንም ነገር አይገኝም ማሂ። ግሩም እንዳነካኝ ልቀቀኝ። ኧረ ፈቷኝ። ይቅርታ የኔ ፍቅር፣ ይቅርታ አድርጊልኝ። ይቅርታ ይቅርታ ነው ያልከው? ግን ምን እንዳደረከኝ ገብቷል? አይመለከትሽም ማለት ሳያንስ ልክ እንደሷ ዝም አልክ። አይመለከትሽም አያገባሽም የሚል መልእክት ማለት ነው። ለነገሩ ልክ ነህ። አይመለከተኝም አያገባኝም። እባክሽ ተይ የኔ ፍቅር፣ እኔ እንደዛ አላልኩም። እኔስ ነግሬህ እኮ አላመንከኝም ግሩም። ቴክስት ባይገባላት ኖሮ እኔ ውሸት አመኝ አይደል አንተ? እንደዛ አይደለም። እባክሽ ይቅር በይኝ። ከዚህ በኋላ አላስከፋሽም። አዝኜብሃለሁ ግሩም፣ አዝኜብሃለሁ። ተወኝ በቃ አልተኛበት። አሁን ከፍቶኛል። ይቅር በይኝ እኔ እናት። አስከፋሽ አይደል? እባክሽ ይቅር በይኝ። ይቅርታ አደረግሽልኝ? አዎ ይቅርታ አድርጌልሃለሁ። የምር ይቅርታ አድርገሽልኛል? አዎ በቃ አሁን ልቀቀኝ። እሺ ነው ደመሰግናለሽ። ይቅርታ አድርገን ተኛሽ። የምትወጂውን ቁርስ ሰርቼልሻለሁ። ቢና ሂጅ። በቃኝ። ከትናንትና ጀምሮ እኮ አልበላሽም። በቃኝ አልኩሽ እኮ። ቆይ ለምንድን ነው ፊት የምትነሽኝ? እኔ ምን አደረግኩ? እዚህ ቤት ያለሁት እኮ አንቺ ስላለሽ ነው። አንድ ጥያቄ ልጠይቅሽ። ግን ጠይቂኝ። ትወጂኛለሽ? እንዴት አደርክ? መጥተሻል እንዴ? እንዴት አደርሽ? ዛሬ ደግሞ ምን ሆነ ነው በጧት የተነሳ? እንዴ ሰዓት እኮ በጣም ሄዷል። በጣም ረፍዷል። እንደው ዛሬ አረፍኩ። አይገርም፣ ሰዓቱ ገና መስሎኝ ነበር። እና ታዲያ እኔ ፍቅር ዛሬ ምንድን ነው እቅድሽ? ፀጉር ቤት ሄድና ከጓደኞቼ ጋር ትንሽ ፈታ እንላለን። እኔም ባልሽን ተሽፈታ ማለት ግን ያዋጣሻል? ለአንተማ ሌላ ቀን አለ። በጣም ነው እንጂ የምወድሽ ማሂ። እናቴ ትሞት። ብትወጂኝማ ኖሮ ያለውን ነገር ለአባቴ ታስረጂው ነበር። አንቺም ከሷ ጋር ተደርበሽ እኮ እኔን እየጎዳሽኝ ነው። ግን ታውቆሻል። ተደርቤ እኮ አይደለም ማሂ። ይቅርታ በቃ። እንደውም ከአንቺ ጋር ምንም አይነት ነገር አልፈልግም። አታዋሪ። አንቺም እንደ እናቴ ብትሆኝ ይሻላል። እኔ ምን አደረግኩሽ? እሺ ይሁንልሽ። የሚያስፈልግሽን ገንዘብ አስተላልፍልሻለሁ። እሺ እሺ የኔ ፍቅር። በቃ እኔ ረፍዶብኛል። ልሽልሽ የኔ ፍቅር። መልካም ቀን። አንቺ
እንዴት አደርሽ ምረት? እንዴት አደርክ ጋሼ? ቁርስ ላቅርብ? አይ ስራ ረፍዶብኛል እሄዳለሁ። ያቺ ልጅ ወጣች እንዴ? አዎ ወደ ትምህርት ቤት ሄዳለች። እሺ በቃ የምነግርህ ነገር ነበር ጋሼ። እሺ ምን ነበር? አትንተባተቢ ንገሪኝ። ዘይት አልቋል። ዘይት አልቋል ልትይ ነው? አንድ ነገር እነግርሃለሁ ያልሽ? አዎ በሉ በቃ እሺ፣ ሰላም ዋሉ። እሺ እባክሽ ውዱ ባለቤት ምን ልትጠይቂው ነበር? ምንም ዘይት አልቋል ልለው ነበር። ኧረ እባክሽ ዘይት አልቋል ልትይው ነበር? አዎ ሰምተሽኝ የለ እንዴ? እሺ ማታ የተነጋገርነው ምን ነበር? አየሽ እኔ በጣም ብልጥ ነኝ። አንቺ ደፍረሽ እንደማትናገሪ ስለማቅ ነው ያንን ቴክስት ያዘጋጁት። ጎበዝ አይደለም? አንቺን እኮ ነው የማናገርሽ። ጎበዝ አይደለም ወይ? ጎበዝ ነሽ። ለጎበዝ ንግስቶ ሺህ ዓመት ይንገሱ። የንግስቲቱ እጅ መንሻ የሚሆን ነገር ይዘው መጥተው ይሆን? ለእጅ መንሻ የማይሆን ለአንቺ የሚመጥን ነገር ባይሆን እናያዋ። ወይኔ ታድዬ ደስ ሲል። እጅ መንሽን ወደውታል መሰለኝ ንግስቶ። በጣም እጅ መንሽን ከወደዱት እንድነሳልኝ ፈቀደልኝ። በጣም እኮ ነው የሚያምረው። ወደድሽው? በጣም ዓለም ግን መቼም ሙሉ ለሙሉ ጨለማ አትሆንም አይደለም? አምላክ ማንንም ጨለማ አድርጎ ፈጠረ። በጣም የሚገርመኝ ነገር ሙሉ ጥግ ድረስ የሚያስከፋኝ ነገር ኖሮ ጥግ ድረስ ደግሞ የሚያስደስተኝ ነገር አለ። ታድዬ ከዚህ በላይ ማድረግ ብችልና ባስደስትሽ ደስ ይለኝ ነበር። ከዚህ በላይ? አዎ የኔ ፍቅር እስኪ ይችላልሽ አርግልኛ። የኔ ፍቅር አሁን እንደዚህ ጀርባሽ ሰንበር በሰንበር እስከሚሆን እንደዚህ ያደረገሽ ተው በቃ ኪራ። ዳሁ ጉብሻ አንቺ አነስኩብሻ። ኪራ አንተ ለኔ ከበቂ በላይ ነው። በቃ አሁን እኔ እናንተ አይደል ያለነው? ስለዚህና ስላንተ ብቻ ነው ማውራት ያለብን። የኔ እናት ይሄን በኮሜንት አመንታው ነው የሚወርደው። ምን ላድርግ ከፍቶኝ እኮ ነው። ትክክልሻለሁ። በቃ ትንሽ ጊዜ መታገስ ብቻ ነው። እናት አይደለም የምፈልገው። በቃ የኔ እናት እንከፈላለን። ትቀልድብኛለህ? የምሬን እኮ አንድ ቀን አስተዋውቅሻለሁ። እሺ ፋዘር ሳይመጣ ልገባ ነው። ቻው